ሰላም ሰላም ጋይስ እንዴት አረፈዳችሁ? እንዴት ከረማችሁ? ባላችሁበት አካባቢ ማለት ነው። እኔ የምላችሁ እንደኔ ቡና የሚወዳል እንዴ? ጠንቋይም ሳልባል አልቀርም ትንሽ ከቆየሁ ማለት ነው። ቡና ህይወት ላሳያችሁ፣ ጉድ ላሳያችሁ። ጉድ ነው የምትሉት? ጉድ ማለት ነው። ጉድ መጽሔ ዋለ ትግሬ ዋይ አያችሁት? ይሄ ምን ይባላል? ዋይ ቡና አንደኛ የምንድጥቀው ነገር ስናቸው ቡና በጣም ነው የምወደው። ከምግብ ማለት ነው ቡና ነው የምወደው። የእውነት ቡናን ሳያፍረኝ አይቀርም። እንደዚህ ቡና ማለት ነው በጣም ነው የምወደው። በቃ ቡና ብቻ ጥቁር ብቻ ምን እንደሆነ አላውቅም። አንድ ቀርማ ይዞኝ ሳይሄድ አይቀርም። የእውነት ግን እንደኔ ቡና የምትወዱ ካላችሁ የምር በጣም ነው የምወደው። በቃ በጣም ማለት ካልጠጣው ሳልጠጣ መዋል አልችልም። በቃ እኔ ብቻ ነኝ የምጠጣ ማለት ነው ከዚህ ቤት ውስጥ እና በጣም ነው የምወደው ቡና። ለምን እንደሆነ አላውቅም። ቡና በተወደደበት ዘመን እንደ ሰው ቡና ይወዳል እንዴ? ሻይ እስከዚህም ነው። ሻይ ብትሉኝ ግድ የለኝም ለሻይ። ቡና ካጣው ነው እንጂ ሻይ። ሌላ ነገር ደግሞ ምን እንደምወደው ልንገራችሁ። ጥቁር ልብስ በጣም ነው የምወደው። ጥቁር ልብስ ውስጤ ነው። ኦ ማይ ጋድ ጥቁር ልብስ ህይወት ጥቁር ማለት ነው። ጥቁር ከጥቁር ላይ አዘንተኛ ይመስል ማለት ነው። ሰው ወይኔ ምን ሞቶባት ነው የምሉት። የኔን ጉዳይ አቁም። በጣም ነው የምወደው ጥቁር ልብስ ማለት ነው። ጥቁር ልብስ ከለበስኩት ትዝ አይለኝም ሌላ ነገር እና በጣም ነው የምወደው። እንደው ጥቁር ልብስ ከመውደድ የተነሳ ማለት ነው ከዚህ ጋር 3ኛ ቪዲዮ እየሰራሁ ነው ማለት ነው። እና በቃ እና ይሄን ነው የምላችሁ። በቃ አላ ምን ልላችሁ ብንፈልግ ምን ልምለው ይጠፋል። የሆነ ቤተሰብ ምን ልበላችሁ እስኪ ምን ላውራ ምን እንደምሰራ እስኪ ንገሩኝ እስኪ። በምን ዙሪያ ላይ ነው? በምን ሹላ ብሰራ ነው በቃ ሰው ተመልካች ደስተኛ የሚያደርገው እስኪ ንገሩኝ እስኪ በኮሜንት ጻፉልኝ። የእናንተ እርዳታ በምን ሹ ላይ ነው? በመዳም ቅመም ሹ ላይ እንስራ። ላስላስ እናርጋቸው እንደ መዳም ቅመሞችና መዳሞች ማለት ነው።